አግቢ እንጂ እድሜሽ ሄደኮ። አሁን ብዙ ሰዎች ምን እየሆኑ እንደሆነ ታውቃላችሁ? የሰው አስተያየት ፈርተው ዝም ብሎ አውሬውን ሁሉ እያገቡ ነው። ገብቷችኋል? ቁማ ቀረች ላለመባል አንዱ ላይ ልውደቅ ይሄ ሰው ሊበላኝ ነው ብላ አንዱ ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ ነዝናዛ ወይ ዝም ብሎ ክምር ብሎ ጉች የሚል ወይ ነገር አመሉ ቁጣም ባሩ የማይታወቅ የሚያመጣው ምንድን ነው? እኛ ሰላም ስለነሳናቸው እኮ ነው እንዴ። እኔ እንደውን አንድ ሰው ብላኛለች፣ በቃ በምኖርበት ከተማ አላኖረኝ ያለ ሰው አግብ ይያልና በዚህ ምክንያት ሌላ ሀገር ልሄድ ነው አለች። እኔ ደግሞ አስቤ የሚሆነኝ ሰው ነው አለች። ሰው ደግሞ እንዳግብ እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጆ ውለዱ እንጂ ልጅ እንጨት ነው እንዴ ሄደው የሚቆርጡ እንዴ? እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው ይሄ። ስለዚህ ዘመዶቼ የሰው ሰላም አንበጥብጥ፣ መብቴ ነው የሚባል ነገር አይሰራም።